አድርገው ማንበብ። ለምሳሌ እዚህ ጋር ፊት ለፊት ላይ እንደምትመለከቱት እዚህ ጋር ያለችን ቃፍን ልክ በአማርኛችን ፊደል ቀ ማንበብ ማለት ነው። በየትኛዋ በዚች መልኩ ማለት ነው። በዚህ መልኩ ማንበብ ይህ አንዱ የምንሳሳተው ስህተት ነው፣ መኽረጅ ላይ ማለት ነው። እስካሁን ድረስ ከላይ እንዳሳለፍናቸው ብዙ ጊዜ ቆይተናል። በየሳምንቱ ተማምረን መኽረጅን አጠቃላይ ጨርሰናል አይደል? ስለዚህ አብዛኛው ሰው የሚሳሳተው ስህተት ምንድነው? በመጀመሪያ ደረጃ ቃፍን የአማርኛውን ፊደል ቀ አድርጎ ማንበብ። ለምሳሌ ወቃሉ የነበረውን ወቆሉ ወቆሉ የነበረውን ወቃሉ ቃ ብሎ ማንበብ ማለት ነው። ወቃሉ ለን ተመሰነ ይህ የመጀመሪያው ስህተት ነው። ሁለተኛው ስህተት ደግሞ ምንድነው? የአረበኛውን ፊደል ዳድን ይህንን ዳድን በአማርኛው ፊደል ዳል ማንበብ ማለት ነው። በአማርኛው ፊደል ዳል ማንበብ ምሳሌ ታችኛው ጋር ተቀምጧል። እዚህ ጋር ችን ዳልን ከላይ ባለችው ዳል ማንበብ ማለት ነው። والضحى والليل إذا سجى ዳድ የሚወጣው ሐፈተ ሊሳን ላይ ነው ብለናል። የምላሳችን ጠርዝ ክፍል ላይ ማለት ነው። ወይ በግራ በኩል ወይ በቀኝ በኩል ከሁለት በአንዱ መውጣት እንችላለን። ሁለቱንም መጠቀም እንችላለን። ይህንን ዳድ ግን የአማርኛውን ፊደል ተጠቅመን ወዱ ዱ ብለን ካነበብነው ስህተት ወዱ ወዱ والضحى والليل إذا سجى ሁለተኛው ስህተት ይህ ነው። ሶስተኛው ፊደል ደግሞ ምንድነው? ይችን ራን ማለት ነው። የአረበኛውን ፊደልን ራን በአማርኛው ፊደል ረ አድርጎ ማንበብ እዚህ በምታዩት ማለት ነው። የአረበኛውን ፊደል ረ ሮ የአማርኛውን ፊደል ረ አድርጎ ማንበብ ይህም የብዙዎች ስህተት ነው። ለምሳሌ ብንመለከት ቁል አዑዙ ቢረቢል ፈለቅ ራ በባህሪዋ ፈትሐ ስትሆን ትወፍራለች አይደል? ስለዚህ መወፈር የነበረበትን እኛ ግን እዚህ ጋር ልክ በአማርኛው ረ አድርገን ቁል አዑዙ ቢረቢል ፈለቅ ቢረ ረ ሳይሆን ሮ የብዙዎቻችን ስህተት ነው ማለት ነው። ሌላው አራተኛ የምንሳሳተው የአረበኛውን ፊደል ጦ በአማርኛው ፊደል ጠ አድርጎ ማንበብ ይህም የብዙዎች ስህተት ነው። ለምሳሌ ኢነ አዕጠይና የሚለው ላይ ብንሄድ ኢነ አዕጠይና የሚለው ጣ አለ። ይህንን ጣ ከላይ ባለው በአማርኛው ፊደል ጠ ማንበብ ማለት ነው። ለምሳሌ ኢና አዕጠይናከል ከውሰር ይህ ስህተት ነው፣ ገለጥ ነው። ይሄ ኢነ አዕጠ ሳይሆን ጦ ጣ የሚወጣው የት ላይ ነው? ምላሳችን ጫፍ ላይ ከላይኛው የጥርሳችን መባቂያ ክፍል ጋር ማለት ነው። አጦ እንደዛ ነው የሚወጣው። እኛ ግን ስናነብ ኢና አዕጠይናከ ብለን የምናነብ ከሆነ ስህተት ነው። ኢና አዕጠይናከል ከውሰር እንደዚህ ነው የሚነበበው ማለት ነው። ሌላው ደግሞ አምስተኛ ማለት ነው ዳልን ወደ አማርኛው ፊደል ደ ቀይሮ ማንበብ። ለምሳሌ ተበት የደ ሳይሆን ተበት የደ አቢ ለሀብ ወተብ ይህም ከምንሳሳታቸው ስህተቶች ውስጥ አንዱ ነው። ሌላው ስድስተኛው ሷድን በሲን ቀይሮ ማንበብ። ሷድን በዚህኛይቱ ፊደል ሲን ቀይሮ ማንበብ ማለት ነው። እንዴት ነው? ሰየስላ ናረን ዛተ ለሀብ እንደዚህ ነው ሷድ የሚወጣው። እኛ ስናወጣ ግን ሰየስ ብለን በሲን ቀይረን የምናነብ ከሆነ ይህም ስህተት ነው ማለት ነው። ብዙዎቻችን የምንሳሳተው ስህተትም አንዱ ይሄ ነው። ሰየስላ ናረን ዛተ ለሀብ። ሰባተኛ ላይ ደግሞ ይቺን ፊደል ሳ የአማርኛውን ፊደል ሳ በሲን ቀይሮ ማንበብ ማለት ነው።
በጣም ተቃራቢ የሆኑ ፊደላቶች ናቸው ምላሳችን ላይ ማለት ነው። በጣም ጥንቃቄ የሚፈልጉ መኽረጅ ላይ ሳ ሲን ታ ኤስ ኤስ ትንሽ መውጫቸው የሚቀራረብ ነገር ስላለው ስለሚያስቸግር ከኛ ምን ይጠበቃል? በጣም ልዩ የሆነ ትኩረት ልንሰጣቸው ይገባል ማለት ነው። ለምሳሌ ወሚን ሸሪ ነፋሳቲ የሚለውን ይህንን ሳ እንውሰድ። እዚህ ጋር ያለውን ሳ እንውሰድ። በምን ቀይር ልናነበው ማለት ነው? ከላይ ባለው በዚች ጋር ባለችው በሲን ልናነበው። እንዴት አድርገን ወሚን ሸሪ ነፋሳቲ ሳ ሳይሆን ሳ ምላሳችንን ወጣ አድርገን ማለት ነው። ወሚን ሸሪ ነፋሳቲ ፊል ዑቀድ። ይህም ብዙዎቻችን የምንሳሳተው ስህተት ነው። ስምንተኛው ፈጠን ፈጠን የምለው ባለፈው ስለተመለከት ነው። አዲስ ነገር ይዛችሁ እንድትሄዱ ስለፈለኩኝ ነው። ማለት ከዚህ በፊት ተምረነዋል። ምናልባት ያልተማራችሁት ካላችሁ እናንተም ሪቫይዝ እንዲሆን ብዬ ነው። ስምንተኛ ምንድን ነው? የዛልን ፊደል ወደ ዛ ይቀይረው ማንበብ። ይቺ ዛል ነች። ዛል ምላሳችንን ወጣ አድርገን ነው የምናነባት። ወዴት ቀይረን እናነባታለን? ወደዚህ ቀይረን እናነባታለን ማለት ነው። ይህ ስህተት በጣም ጥንቃቄ የሚፈልግ ነው። ዛይን በዛል መቀየር ወይም ዛልን በዛይ መቀየር በጣም ስህተት ነው ማለት ነው። ከባድ የሆነ ስህተት። ለምሳሌ እዚህ ጋር ከታች በኩል ላይ ስትመለከቱ ቁል አዑዙ ሉ ነው አይደለ? እዚህ ጋር ቁል አዑዙ ሉ ሉ ምላሳችንን ወጣ አድርገን ነው እናነባት። ሉ ሉ ሉ ጠረፈ ሊሳን ላይ ነው የሚወጣው። ሉ ቁል አዑዙ ዙ አያችሁት ልዩነቱ? ዛይ ስናደርገው ዙ ጥርሳችን ግጥም ይላል። ቁል አዑዙ ስህተት ነው። ይህ አቀራር ስህተት ነው። ቁል አዑዙ ቢረቢ ናስ ቁል አዑዙ አዑዙ ዙ። እንግዲህ እነዚህ በትንሾቹ ናቸው ማለት ነው። ውድ ወንድምና እህቶች እነዚህ ስህተቶች የቁርአን ትርጉም የሚያበላሹ ወይም የሚቀይሩ ስለሆኑ ከነዚህ ስህተቶች ለመራቅና ለመዳን መጣርና በርትተን መማር ይጠበቅብናል ብሎ ማሳረጊያ ያስቀምጧል ማለት ነው እዚህ። ስለዚህ በጣም ልዩ የሆነ ትኩረት ይፈልጋል፣ በተለይ መኽረጅ ማለት ነው። አሁን ያየነው በጥቂቱ ነው። የአይን መኽረጅ አለ፣ የሐምዝ መኽረጅ አለ። እዚሁ እንኳን ብንመለከት አሁን ያየነው አያ ላይ ቁል አዑዙ የሚለውን አኡ ብለን እናነባለን። አኡ ቁል አዑዙ ሁለቱንም በሐምዝ ማለት ነው። ወይም ደግሞ ቀይረን ቁል አዑዙ ሐምዝና አይንን መለየት የሚከብዳችሁ ብዙ ተማሪዎች ትኖራላችሁ። ስለዚህ መኽረጅ የፊደላቶች መውጫን በትኩረት ካወቀን ከዚያም በኋላ የተማርነው ወደ ተግባር የምንቀይር ከሆነ خلاص እንተሃል አምር ማለት ነው። ዋናው ከተጅዊድ ክፍሎች ውስጥ አንዱ መኽረጅ ነው። የፊደላት አወጣጥን መልመድ ነው። ስለዚህ ይሄ የምንማረው ትምህርት እጅግ በጣም ወሳኝ። ቁል አዑዙ ቢረቢ ናስ በዚህ መልኩ ማንበብ አለብን ማለት ነው። የእያንዳንዱ ፊደል ሐቁና ተገቢውን በመስጠት ማለት ነው። የሚገባውን ሐቁን በመስጠት ማንበብ መቻል። ባለፈው እየሞከራችኋቸው ነበረ እነዚህን ማለት ነው። እስኪ ማይኩን ፍሪ ላድርግላችሁና ሞክሯቸውና እንለፋቸው። እነዚህ ማይኩን ፍሪ ላድርግላችሁና እንለፋቸው እነዚህ። አሁን ማይክ ፍሪ ነው። ማይክ የከፈታችሁ ሰዓዳና ኸዲጃ ታዩኛላችሁ። ትሞክራላችሁ? እንሞክራለን።